የሀበሻ ጸጉር አያድግም የሚለውን ተረት መስማት የተለመደ ሆኗል። እውነታው ግን ጸጉራችን ማደግ አቅቶት ሳይሆን እኛ ራሳችን በእነዚህ 3 እጅግ አደገኛ ጥፋቶች እድገቱን እየገታ ነው። በራሳችን ጥፋት በአጭር እናስቀረውና መልሰን የሀበሻ ሴት ጸጉር አያድግም የሚለው ድምዳሜ ላይ እንደርሳለን። ይሄ የተሳሳተ ድምዳሜ ዛሬ ያበቃል። ብዙዎቻችሁ ጸጉራችሁን እያሳደጋችሁ ሳይሆን እየቀበራችሁት ነው። ብዙዎቻችሁ ሚሚዬ ያልተቀባሁት የለም ግን ግንባሬ እየሸሸ ነው ትሉኛላችሁ። የኔ መልስ አንድ ነው። ጸጉራችሁ ያልበዛው በቅባት እጥረት ሳይሆን እናንተ በምትሰሩት ወንጀል ነው። ዛሬ አያቶቻችን ያልነገሩንን ሳይንሱ ግን የደረሰበትን 3 አስደንጋጭ እውነታዎች እነግራችኋለሁ። ጸጉራችሁ እንዲረዝም በእውነት ከፈለጋችሁ አሁኑኑ እነዚህን 3 ከባባድ ስህተቶች መፈጸም ማቆም አለባችሁ። አብዛኞቻችሁ የሀበሻ ጸጉር አያድግም ብላችሁ ራሳችሁን የምታታልሉት በእነዚህ 3 አደገኛ ወጥመዶች ውስጥ እየወደቃችሁ መሆኑን ስላልተረዳችሁ ነው። በተለይ ቁጥር 2 ላይ ስለ ጄኔቲክስ የምነግራችሁ ሚስጥር ለምን 90% የሚሆኑ የሀበሻ ሴቶች በከንቱ እንደሚለፉና ለምን እናንተም ከነሱ ወገን መሆን እንደሌለባችሁ ያሳያችኋል። ጸጉራችሁ እንዲረዝም በእውነት ከፈለጋችሁ አሁኑኑ እነዚህን 3 ከባባድ ስህተቶች መፈጸም ማቆም አለባችሁ። ይህ ቪዲዮ ልባችሁን ሊሰብረው ይችላል፣ ግን ጸጉራችሁን የሚመልሰው እሱ ብቻ ነው። መራራውን እውነት ለመስማት ዝግጁ ናችሁ? የመጀመሪያው ስህተት ቅቤ የምትጠቀሙ ሰዎች፣ በተለይ ደግሞ ለቀናት ጭንቅላታችሁ ላይ የምታሳድሩት ሴቶች ጸጉራችሁን እንዴት እየገደላችሁት እንደሆነ በሳይንስ አስደግፌ ልንገራችሁ። ቅቤን ስንጠቀም ጭንቅላታችንን የሚጎዱ 3 ትላልቅ ስህተቶች እየፈጸምን ነው። አንድ ስህተት ብቻ አይደለም፣ 3። ቁጥር 1 እና ትልቁን ስህተት ስትፈጽሙ ጸጉራችሁ ላይ ቦምብ እያፈነዳችሁ ነው። አዎ፣ ብዙዎቻችሁ ቅቤን የምትጠቀሙበት መንገድ ጸጉራችሁን እያለሰለሳችሁ ሳይሆን ኦክሲዴቲቭ ስትረስ በሚባል ሳይንሳዊ መርዝ እያረጀ እንዲሰባበር እያደረገው ነው። ቅቤ ኦርጋኒክ ስብ ወይም ፋት ነው። ልክ ወጥ ቤት ውስጥ የተቀመጠ ቅቤ ከአየርና ከፀሐይ ጋር ሲገናኝ እንደሚበሰብስና እንደሚገማ ሁሉ ጭንቅላታችሁ ላይም ያው ሂደት ይፈጠራል። ይሄ መበስበስ ደግሞ ፍሪ ራዲካልስ የሚባሉ ታጣቂ መርዞችን ይለቃል። እነዚህ መርዞች የጸጉራችሁን ዲኤንኤ እና ፕሮቲንስ በቀጥታ በማጥቃት ጸጉራችሁ ገና ሳይረዝም እንዲያረጅ፣ እንዲሳሳና እንዲሰባበር ይፈርዱበታል። ባጭሩ ቅቤ ተቀብታችሁ ለቀናት ስታቆዩ ጸጉራችሁ እንዲበሰብስ እያደረጋችሁት ነው። ሁለተኛውና ከሁሉም በላይ የሚዘገንነው ሳይንሳዊ እውነታ ጭንቅላታችሁን የፈንገስ ቡፌና የባክቴሪያ መራቢያ ላብራቶሪ እያደረጋችሁት መሆኑ ነው። በተፈጥሮ ሁላችንም ጭንቅላት ላይ የሚኖር ማላሲዚያ የተባለ ፈንገስ አለ። ይህ ፈንገስ ደግሞ የሚመገበው ስብን ብቻ ነው። እናንተ ቅቤ ተቀብታችሁ ለቀናት አንዳንዴም ለሳምንታት ስታሳድሩት ለዚህ ፈንገስ የማያልቅ ድግስ እያዘጋጃችሁለት ነው። ፈንገሱ ቅቤውን እየተመገበ በቢሊዮን የሚቆጠር ሰራዊቱን ጭንቅላታችሁ ላይ ሲያበዛ የራስ ቅላችሁን ያቆስለዋል። ከፍተኛ ፎሮፎር ያመርታል። ከሁሉም በላይ ደግሞ የጸጉር ቀዳዳዎችን ጭቃ በሆነ ቆሻሻ ይደፍናል። ይህ በሳይንሱ ፎሎኪል ሶፎኬሽን ወይም የጸጉር ስር መታፈን ይባላል። ልክ እንደ ሰው ልጅ ሁሉ የጸጉራችሁ ስር ለመኖርና አዲስ ጸጉር ለማብቀል ኦክስጅንና ንጽህና ያስፈልገዋል። ነገር ግን በቅቤ የታፈነ የጸጉር ስር መተንፈስ ስለማይችል ቀስ በቀስ ዶርማንት ወደሚባል የእንቅልፍ ደረጃ ይገባል። ከዚያም አዲስ ጸጉር ማብቀል ያቆማል። ብዙዎቻችሁ ጸጉሬ ከስር እየሳሳ ነው የምትሉት ለዚህ ነው። ቅቤ እየተቀባችሁ ጸጉራችሁን እያለሰለሳችሁት ሳይሆን የጸጉራችሁን ፋብሪካ በቆሻሻ ዘግታችሁ እየገደላችሁት ነው። እስቲ እውነቱን እንነጋገር። ቅቤ ተቀብታችሁ በ3ኛ ቀኑ ጭንቅላታችሁን ስትታጠቡ የሚመጣው ሽታ የበሰበሰ ወተት አይመስልም? ያ ሽታ ጸጉራችሁ እባክሽ አድኝኝ እያለ የሚጮኸው ድምፅ ነው። 3ኛውና ብዙዎቻችሁ የማታስተውሉት ትልቁ ሳይንሳዊ አደጋ ደግሞ የአስተጣጠብ ዑደቱ ነው። ቅቤ እጅግ በጣም ከባድና ወፍራም ቅባት ስለሆነ ከጭንቅላታችሁ ላይ ሙሉ በሙሉ ለማስለቀቅ ከፍተኛ መጠን ያለው ሻምፖ እንድትጠቀሙ ያስገድዳችኋል።
እዚህ ጋር ሁለት አስከፊ አማራጮች አሉባችሁ። አንደኛው ቅቤውን ሙሉ በሙሉ ሳታስለቅቁት ብትቀሩ ያ የተረፈው ቅባት ከቆዳችሁ ሙቀት ጋር ተቀላቅሎ ቀዳዳዎቻችሁን ይደፍነዋል። ይህ ደግሞ ለባክቴሪያ መራቢያነት ቪላ ቤት እንደመስጠት ነው። ባክቴሪያዎቹ እዚያው እየተባዙ የፀጉር ስራችሁን ያዳክሙታል። ሽታውም የማይለቅላችሁ ለዚህ ነው። ሁለተኛው እኔማ በደንብ አጸዳዋለሁ ብላችሁ 3 እና 4 ጊዜ ሻምፖ የምትጠቀሙ ከሆነ ደግሞ ይባስ ብላችሁ ፀጉራችሁን ኦቨርዋሽ እያደረጋችሁት ነው። ሻምፖ በባህሪው ቆሻሻን ብቻ ሳይሆን ፀጉራችን የሚያስፈልገውን ተፈጥሯዊ ቅባት ጠርጎ ነው የሚያወጣው። ይህን ተከትሎ የፀጉሩ ውስጠኛው ክፍል ለአየር ስለሚጋለጥ ፀጉራችሁ ይደርቃል፣ ነጭ ይሆናል፣ ከዚያም በቀላሉ ይበጠሳል። ወጥመዱ እዚህ ጋር ነው። ድርቀትን ለማጥፋት ቅቤ ትቀባላችሁ። ቅቤውን ለማስለቀቅ ስትታጠቡ ደግሞ የባሰ ድርቀት ትፈጥራላችሁ። ባጭሩ ቅቤን ለቀናት አሳድሮ መታጠብ ማለት እሳት ውስጥ ለመግባት ወይስ ውሃ ውስጥ ለመስመጥ ብሎ እንደመምረጥ ነው። እዚህ ጋር አንድ ነገር በደንብ ግልጽ እንዲሆንልኝ እፈልጋለሁ። እኔ ቅቤን እየጠላ ወይም በፍጹም አትጠቀሙ እያልኩ አይደለም። ቅቤን ቀጥሎ በምነግራችሁ ትክክለኛ መንገድ ተጠቅማችሁ በደንብ የምትታጠቡት ከሆነ ጥቅሙ በጣም ይገርማል። ቅቤ በባህላችን ውስጥ ያለውን ቦታና አያቶቻችን እንዴት ይጠቀሙበት እንደነበር አውቃለሁ። ዋናው መልእክቴ ግን አንድ ነው። ቅቤን ለቀናት ጭንቅላታችሁ ላይ ዘፍቃችሁ አቧራና ባክቴሪያ የምታከማችሁ ከሆነ ተፈጥሮ የሰጠቻችሁን ፀጉር በገዛ እጃችሁ እያጠፋችሁት ነው። ባህልን ማክበር ማለት ስህተትን ደጋግሞ መስራት ማለት አይደለም። ግን እኮ አያቶቻችን ይጠቀሙበት ነበር። ታዲያ አያቶቻችን ተሳስተው ነበር? ለዚህ ጥያቄ መልሱ አይደለም ነው። ነገር ግን አያቶቻችን እንደኛ በኬሚካል የተበከለ ውሃ፣ ሰው ሰራሽ ፀጉር ወይም የተበከለ አየር ውስጥ አልነበሩም። ቀጥሎም እነሱ ቅቤን የሚጠቀሙት ለጥቂት ሰዓታት ፀጉራቸውን ለመቀባት ፕሪፖ እንጂ ለቀናት ጭንቅላታቸው ላይ ለመተው አልነበረም። ቅቤን ፀጉራቸውን ሳይገድል ለመጠቀም ከፈለጋችሁ ይህንን የጥንቃቄ መንገድ ተከተሉ። ቅቤው መቀባት ያለበት ከታጠባችሁ በኋላ ሳይሆን ከመታጠባችሁ በፊት ነው። ለ30 ደቂቃ ብቻ ፀጉራችሁ ላይ አቆይታችሁ በደንብ መታጠብ አለባችሁ። ይህ ቅቤው እንደ መከላከያ ሲለር ሆኖ እንዲያገለግል ያደርገዋል እንጂ የፈንገስ ድግስ እንዲሆን አይፈቅድም። በትክክል ታጥባችሁ የማታስለቅቁት ከሆነ ግን ጭራሽ ባትጠቀሙት ይሻላል። አሁን የቅቤው ወጥመድ ይህን ያህል አስደንጋጭ ከሆነ ወደ ሁለተኛው ነጥብ ስናልፍ ደግሞ የበለጠ ትገረማላችሁ። ስለ ሀበሻ ሴቶች ጄኔቲክስ ወይም የዘር ግንድ የምነግራችሁ ሚስጥር ለምን ፀጉራችሁ እንደማያድግ ያላችሁን አመለካከት ሙሉ በሙሉ ይለውጠዋል። ሁለተኛው ስህተት ፀጉሬ የማያድገው ተፈጥሮ ስለሆነ ነው ብሎ ማሰብ። አሁን የምነግራችሁ ነገር ምናልባት ለብዙ ዓመታት ስታምኑበት የነበረውን ሰበብ የሚሰብር ነው። ግን ፀጉራችሁ እንዲረዝም ከፈለጋችሁ እውነቱን መስማት አለባችሁ። ብዙዎቻችሁ ፀጉሬ እኮ አያድግም፣ የሀበሻ ፀጉር ተፈጥሮ ነው ስትሉ ትደመጣላችሁ። ብዙዎቻችሁ ልባችሁ ውስጥ እንደ አምልኮት ያስቀመጣችሁት ትልቅ ውሸት አለ። እሱም የሀበሻ ጄኔቲክስ መጥፎ ነው የሚለው አስተሳሰብ ነው። የኛ ፀጉር እንደ ሌላው ዘር አይረዝምም ብላችሁ ስታማርሩ ተፈጥሮን እንደ እስር ቤት ነው የምታዩት። ነገር ግን ዛሬ ሳይንሱ ፊት ለፊት ይጋፈጣችኋል። የሀበሻ ጄኔቲክስ መጥፎ ሳይሆን ልዩ ነው። እናታችሁ ወይም አያታችሁ ረጃጅም ሹሩባ አልነበራቸውም? ነበራቸው። ታዲያ የሀበሻ ዘር ለነሱ ጊዜ ጥሩ ሆኖ ለእናንተ ተበላሸ ማለት ነው? እናንተ ናችሁ ለፀጉራችሁ እንጀራ ሳይሆን ከጥቂት ደቂቃዎች በኋላ የማሳያችሁን መከራ እየሰጣችሁት ፀጉራችሁን በአጭሩ የምታስቀሩት። የሀበሻ ፀጉር በባህሪው ጥቅልል ወይም ኮይሊ ወይም ኪንኪ እንዲሆን ተደርጎ ነው የተፈጠረው። ይህ ተፈጥሯዊ ቅርጽ በራሱ ለፀጉራችን እድገት መጥፎ ነው ማለት አይደለም። እንደውም እጅግ ከፍተኛ የሆነ ጥንካሬን ይሰጠዋል። ነገር ግን ሳይንሳዊ ፈተና የሚመጣው እዚህ ጋር ነው። ፀጉራችን ጥቅልል በሆነ ቁጥር የራስ ቅላችን የሚያመነጨው ተፈጥሯዊ ቅባት ሴበም ቀጥ እንዳለው እንደ ሉጫ ፀጉር
በቀላሉ እስከ ጫፉ ድረስ መድረስ አይችልም። በዚህም ምክንያት የፀጉራችን ጫፉ ለድርቀትና ለስብራት ይጋለጣል። እናንተ ግን ይህንን ስብራት የዘር ችግር ትሉታላችሁ። እውነቱ ግን ይሄ ነው። ተፈጥሮሽ አያድግም የሚል ትዕዛዝ የለውም። ተፈጥሮሽ የሚነግርሽ ፀጉርሽ ልዩ ስለሆነ ከሌላው ዘር በበለጠ እርጥበት ይፈልጋል ነው። ባለፈው ቪዲዮ ላይ የህንዶችን ሚስጥር ስነግራችሁ ኮሜንት ላይ ያነበብኩት ነገር በጣም አሳዝኖኛል። አብዛኞቻችሁ የነሱ ተፈጥሮ ነው የኛ ፀጉር ግን አያድግም ብላችሁ እጅ ሰጣችኋል። ይህ የሚያሳየው ብዙዎቻችን ጄኔቲክስን እንደ መሸሸጊያ ዋሻ እየተጠቀምነው መሆኑ ነው። የህንዶች ፀጉር የተለየ ሳይሆን የተመቸ ነው። የነሱ ፀጉር ቀጥ ያለ ስለሆነ የሰሩት ስራ ወዲያው ይታያል። የኛ ግን ከርዳዳ ስለሆነ ርዝመቱ ተደብቋል። እናንተ ግን ይህንን ባዮሎጂካዊ ልዩነት ከመረዳት ይልቅ የእኔ ዘር መጥፎ ነው በሚል ውሸት ራሳችሁን እያጽናናችሁ ፀጉራችሁን በገዛ እጃችሁ እድገቱን ገድላችሁታል። ዛሬ ሶስቱን ገዳይ ስህተቶች ስዘረዝር ፀጉራችሁ ያረዘመው በዘራችሁ ሳይሆን በስራችሁ እንደሆነ በሳይንሳዊ ማስረጃ እያጋለጥኩት ነው። ተፈጥሮ ለፀጉራችሁ ድንበር እንጂ እስር ቤት አይደለም። ጄኔቲክስን ሰበብ አድርጋችሁ ፀጉራችሁን መንከባከብ ያቆማችሁ ሴቶች እናንተ የሚያስመሰግን ስራ እየሰራችሁ ሳይሆን በሰንካላ ምክንያት ፀጉራችሁን በቁም እየቀበራችሁት ነው። ወደ ጥልቁ ሳይንስ ስንገባ የፀጉር እድገት ሂደት ዘ ሄር ግሮዝ ሳይክል ይባላል። እያንዳንዱ ፀጉር በአናገን ወይም በእድገት ደረጃ ላይ ከ2 እስከ 6 ዓመታት ይቆያል። ጄኔቲክስ የሚወስነው ይህ የእድገት ጊዜ ለምን ያህል ጊዜ እንደሚቆይ ነው። ነገር ግን የሀበሻ ፀጉር ልዩ ባህሪው ታይፕ 4 ወይም በጣም ጥቅልል ኮይሊ መሆኑ ነው። ይህ ማለት ከጭንቅላታችን የሚወጣው ተፈጥሯዊ ቅባት ሴበም በዚያ ጥቅልል ፀጉር ላይ ተጉዞ ጫፍ ላይ ለመድረስ ይቸገራል። ሳይንሱ እንደሚለው ፀጉራችሁ አያድግም ሳይሆን ጫፉ ላይ ስለሚደርቅና ስለሚሰባበር እድገቱን ማየት አልቻላችሁም ማለት ነው። ፀጉራችሁ ከስር እያደገ ነው፣ እናንተ ግን ከጫፍ እየቆረጣችሁት ነው። እስቲ ደግሞ አኗኗራችንን እንየው። ብዙዎቻችን የምንሰራው ትልቁ ስህተት ተፈጥሮን ሰበብ አድርጎ ፀጉርን ችላ ማለት ነው። በአዲስ አበባ መንደር ውስጥ እንደተቀረቀረ አሮጌ መኪና ፀጉራችሁም በቆሻሻ በድርቀትና ተገቢ ባልሆነ አያያዝ ተቀፍድዶ ይገኛል። የሀበሻ ፀጉር ጥቅልል ስለሆነ በደረቁ ሲበጠር ልክ እንደ ስስክር ይበጠሳል። ጄኔቲክስ ፀጉራችሁን ጥቅልል እንዲሆን አድርጓል። እናንተ ግን ፀጉሩን እንደ ብረት ሽቦ በማስተናገድ ትበጥሱታላችሁ። ይህ ማለት ፀጉራችሁ ጄኔቲክስ ስላነሰው ሳይሆን የእናንተ አያያዝ ስለጎደለው ነው ርዝመቱ የማይታየው። ፀጉራችሁን ከሰበባ አውጥታችሁ በእውቀት ማሳደግ ከፈለጋችሁ አሁኑኑ ሰብስክራይብ አድርጉ። ይህንን ቪዲዮ ከየትኛው የዓለም ጥግ ሆናችሁ እያያችሁት ነው? ዱባይ፣ አሜሪካ፣ አውሮፓ ወይስ እዚሁ ሀገራችን? ያላችሁበትን ሀገርና ከተማ ኮመንት ላይ ጻፉልኝ። የሁላችሁንም ኮመንት ማየት እፈልጋለሁ። ሚሚዬ ግን አንዳንድ ሰዎች እኮ ምንም ሳይሰሩ ፀጉራቸው ይረዝማል፣ እሱ ተፈጥሮ አይደለም ይላሉ። አዎ፣ አንዳንድ ሰዎች የፀጉራቸው አናገን ምዕራፍ ረጅም ስለሆነ በቀላሉ ይረዝምላቸዋል። አንዳንዶች ደግሞ ይቸገራሉ። ነገር ግን 90% የሀበሻ ሴት ፀጉሯ እንዲረዝም የሚያስችል ተፈጥሮ አላት። ችግሩ ግን ሌንግዝ ሪቴንሽን ወይም ርዝመትን መያዝ አለመቻል ነው። ጄኔቲክስ ፀጉርሽን ከስር ያበቅላል፣ የእናንተ አያያዝ ግን ከጫፍ ይበጥሰዋል። በትክክል የምትጠቀሙ ከሆነ የሀበሻ ፀጉር እጅግ በጣም ጠንካራና ውብ ነው። ግን አብዛኛው ሰው እያደረገው ያለው ራስን የመጉዳት ተግባር ነው። የሀበሻ ፀጉር ጥቅልል ስለሆነ ፀጉሩን ለማበጠር የምንጠቀምባቸው ማበጠሪያዎች ራሳቸው ለፀጉሩ ጠላቶች ናቸው። ጥቅጥቅ ያለ ማበጠሪያ መጠቀም የፀጉራችሁን ከቲኪል ያቆስለዋል። ይህ ደግሞ ፀጉራችሁ በቀላሉ እንዲሰባበር ያደርገዋል። ትላልቅ ኩባንያዎች ይህንን አይነግሯችሁም። ምክንያቱም ፀጉራችሁ ጄኔቲክስ ነው ብላችሁ ካመናችሁ ሁልጊዜ ዊግና ሂውማን ሄር ትገዙላቸዋላችሁ። እኛ ግን ከነሱ የንግድ ስልት በላይ ብልሆች መሆን አለብን። በነገራችን ላይ ጄኔቲክስ ፀጉራችሁ ጥቅልል እንዲሆን ማድረጉ ትልቅ ጥቅም አለው።
የሀበሻ ፀጉር ከሌሎች ፀጉሮች በበለጠ ቮሊዩም ወይም ብዛት አለው። ይህ ብዛት ደግሞ ለተለያዩ ውብ ሽሩባዎችና ስታይሎች ምቹ ያደርገዋል። አብዛኛው ሰው ግን ርዝመት ላይ ብቻ ስለሚያተኩር ተፈጥሮ የሰጠችውን ይህን ትልቅ ጸጋ ማመስገን አይችልም። በተጨማሪም ጄኔቲክስ የፀጉራችሁን የዘር ግንድ ይወስናል እንጂ ጤናውን አይወስንም። ጤናው የእናንተ ኃላፊነት ነው። ፀጉራችሁን በውሃ ማራስ፣ በቅባት እርጥበትን መቆለፍና ጫፉ እንዳይበጠስ መንከባከብ የእናንተ ስራ ነው። ሳይንሱ እንደሚለው ፀጉር በወር በአማካኝ ግማሽ ኢንች ያድጋል። እናንተ ግን ያንን ግማሽ ኢንች በባክቴሪያ በሙቀትና በድርቀት ከበላችሁት ውጤቱ ዜሮ ነው። በማጠቃለያው ልነግራችሁ የምፈልገው በተፈጥሮ ስም ፀጉራችሁን አታግልሉት። ተፈጥሮ የሰጣችሁ ፀጉር መኪናው ነው፣ እናንተ ግን ሹፌሩ ናችሁ። ሹፌሩ ጎበዝ ካልሆነ መኪናው የትም አይደርስም። ሹፌሩ ጎበዝ ከሆነ ግን የተሰጠውን መኪና እስከ ጥግ ድረስ መውሰድ ይችላል። አሁን የሰማሽው የጄኔቲክስ ሳይንስ ብቻውን ቅጠል ነው። ትክክለኛው የጨዋታ ለውጥ ግን ገና አሁን ነው የሚጀምረው። እዚህ ጋር ቪዲዮን አቋርጣችሁ ብትወጡ እስካሁን ያወራነው እውነት ለፀጉራችሁ እድገት ዜሮ ፋይዳ ነው የሚኖረው። ይህ የመጨረሻው ክፍል የዚህ ቪዲዮ ልብ ነው። ካመለጣችሁ ግን ነገም ልክ እንደ ዛሬው ፀጉሬ ለምን አይረዝምም እያላችሁ በመስታወት ፊት ማልቀሳችሁ አይቀሬ ነው። ፀጉርሽን እንዳያድግ የያዘው ሶስተኛው ወንጀል ወጥነት ማጣት ነው። አሁን ለሁላችሁም አንድ ፈተና ወይም ዴር አለኝ። የዚህ ቪዲዮ ኮመንት ስር ገብታችሁ ሚሚዬ የሽንኩርት ውሃን፣ የሮዝመሪ ዘይትን ወይም ማንኛውንም ተፈጥሯዊ ውህድ ለ3 ወርና ከዛ በላይ ሳላቋርጥ ተጠቅሜ ውጤት አላየሁም የሚል አንድ ሰው ካለ በድፍረት ይውጣ። እመኑኝ አንድም ሰው አይኖርም። ፀጉሬ አይለወጥም እያላችሁ የምታማርሩት ሴቶች ሁላችሁም አንድ አይነት በሽታ አለባችሁ። እሱም የቅጽበታዊ ተአምር ፈላጊዎች መሆናችሁ ነው። ዛሬ በአንድ ምርት ላይ መጽናት ለምን የፀጉር እድገት ትልቁ ቁልፍ እንደሆነና የእናንተ ከአንዱ ውህድ ወደ ሌላ ውህድ የምታደርጉት ዝላይ ፀጉራችሁን እንዴት እየገደለው እንደሆነ በሳይንስ አስደግፌ ነግራችኋለሁ። የምትሰሙት ነገር ደስ ባይላችሁም ፀጉራችሁ እንዲያድግ ግን የግድ መስማት አለባችሁ። ወደ ሳይንሱ ስንገባ የሰው ልጅ ፀጉር በወር በአማካኝ የሚያድገው ከ1 እስከ 1.25 ሴንቲሜትር ብቻ ነው። አንድን ምርት ለምሳሌ የሮዝመሪ ዘይት መቀባት ስትጀምሩ ያ ምርት የደም ዝውውርን አነቃቅቶ አዲስ ሴል እንዲመረት ለማድረግ ቢያንስ 90 ቀናት ይፈጅበታል። ምክንያቱም ፀጉራችሁ በእድገት ዑደት አናገን ፌዝ ውስጥ ሆኖ ለውጥ እንዲያሳይ ጊዜ ይፈልጋል። እናንተ ግን ሮዝመሪውን ለ2 ሳምንት ትቀቡና አረዘመን ብላችሁ ወደ ሽንኩርት ውሃ ትዘላላችሁ። ይሄ ሳይንሳዊ በሆነ ቋንቋ ፎሊኪዩለር ኮንፊውዥን ይባላል። ፀጉራችሁ ከአንዱ ኬሚካላዊ መዋቅር ጋር ሳይላመድ ሌላ አዲስ ኬሚካል ስትደፉበት እድገቱን ትቶ ኦክሲዴቲቭ ስትረስ ውስጥ ይገባል። ልክ እንደ ተማሪ ዛሬ ሂሳብ፣ ነገ ጂኦግራፊ፣ ከነገ ወዲያ ታሪክ እያፈራረቁ ማጥናት ዕውቀት ይሰጥ ይሆናል። ነገር ግን በአንዱ ትምህርት ውጤት ለማምጣት የዚያን ትምህርት ፈተና እስክትጨርሱ መቆየት አለባችሁ። እናንተ ግን ፀጉራችሁን የላብራቶሪ አይጥ እያደረጋችሁት ነው። እስቲ አያቶቻችሁን አስቧቸው። እነሱ ይሄ ቅባት ካልሆነ ያኛው እያሉ ሱቅ አያጥለቀልቁም ነበር። ያላቸውን አንድ ነገር ለዓመታት በጽናት ይጠቀማሉ። ያ ጽናት ነው ፀጉራቸውን ዘውድ ያደረገላቸው። የኛ ትውልድ ግን በ3 ቀን ውስጥ ሂውማን ሄር የሚያክል ፀጉር ይፈልጋል። እናንተ ፀጉር አሳዳጊዎች ሳትሆኑ ቅባት የሚጎበኙ ቱሪስቶች ናችሁ። ዛሬ ሽንኩርት ውሃ፣ ነገ ሮዝመሪ፣ ከነገ ወዲያ ደግሞ ሌላ። ፀጉራችሁ እኮ ግራ ገባው። ዛሬ ምን ሊመጣብኝ ይሆን ብሎ በጭንቀት እድገቱን አቆመ። ፀጉር እንደ ተክል ነው። ተክሉን ዛሬ ተክላችሁ በሳምንቱ ለምን አላፈራህም ብላችሁ ብትነቅሉትና ሌላ ብትተክሉ መቼም ፍሬ አታዩም። ይህን ወንጀል የምትፈጽሙ ሴቶች እናንተ የምርት ዘላዮች እንጂ የፀጉር ተንከባካቢዎች አይደላችሁም። ዩቲዩብ ላይ አንዱን፣ ቲክቶክ ላይ ሌላውን እያያችሁ ፀጉራችሁን የሙከራ ላብራቶሪ አታድርጉት። ፀጉር ትዕግስት የሚባል ምግብ ነው የሚፈልገው። እናንተ ግን በየሳምንቱ የምታቀርቡለት አዲስ እንግዳ
እድገቱን ያደናቅፈዋል። ትላልቅ የውበት ኩባንያዎች ይህንን እውነታ አይነግሯችሁም፣ ምክንያቱም እናንተ በየሳምንቱ አዲስ ምርት በገዛችሁ ቁጥር እነሱ ሀብታም ይሆናሉ። እኛ ግን ከነሱ ንግድ ስልት በላይ ብልሆች መሆን አለብን። ሺህ አይነት አማራጭ መኖሩ የውሳኔ ድካም ውስጥ ከቶናል። ብዙ ቪዲዮዎች እዩ፣ እወቁ፣ ተረዱ። ነገር ግን ለመተግበር ስትነሱ አንዱን መርጣችሁ እድል ስጡት። የዛሬው ትውልድ ትልቁ ስህተት ፀጉሩ እንደ ተክል ሳይሆን እንደ ዊግ ማየቱ ነው። ዊግ ወዲያው ይረዝማል፣ ፀጉር ግን ትዕግስት ይጠይቃል። የሀበሻ ፀጉር አያድግም የሚባለው ተረት የሚቆመው እናንተ መዝለል ስታቆሙ ነው። እኔን ለመቃወም የደፈረ ካለ ኮሜንት ላይ እኔ ለ3 ወር ሞክሬ አላደገም ብሎ ይጻፍ። ግን ራሳችሁን አትዋሹ። በጽናት ለውጥ ያገኛችሁ ሴቶች ደግሞ ሚሚዬ እኔ ጸንቼ ውጤት አግኝቻለሁ በማለት ለሌሎች ብርታት እንዲሆኑ እባካችሁ 2 ደቂቃ ውሰዱና ልምዳችሁን በዝርዝር ጻፉላቸው። ለውጥ ያገኛችሁ ሰዎች እባካችሁ ዝም ብላችሁ እንዳታልፉ። አሁን ምርጫው የእናንተ ነው። እንደ ትናንቱ በልማድ ፀጉራችሁን መቅበር መቀጠል ወይስ ዛሬ በሰማችሁት ሳይንሳዊ መንገድ ፀጉራችሁን ማዳን? ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እህቶቻችን እንዲደርስ አግዙ። የትኛውን ስህተት አብዝታችሁ ትሰሩ እንደነበር ደግሞ ኮመንት ላይ ንገሩኝ። አብረን መፍትሄ እንፈልጋለን። ቅድም እንደነገርኳችሁ ከየት ሀገርና ከተማ እንደምታዩ ኮመንት ላይ አስቀምጡልኝ። የሁላችሁንም ኮመንት ማንበብ ደስ ይለኛል። ቻው።